አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀኒቾና የኡስሚ ቻናል ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሁላችንም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ እና ዛሬ ምን ልላችሁ መሰላችሁ? አጠር ያለች ግጥም ይዤ መጥቻለሁኝ። ከዛ በፊት ግን እንደው በፈጣሪ ይዣችኋለሁ። በቃ ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። ዩቲዩበር የሆናችሁ ታውቁታላችሁ። ወላሂ ያኔ ቻናል ለማሳደግ ምን ያክል መስዋዕትነት ያውን በሰው ቤት በመዳም ቤት ሆናችሁ ምን ያክል መስዋዕትነት እንደምትከፍሉ ሊቭ ለመግባት ብቻ ብዙ ነገር ወላሂ ራሳችሁን እንኳን ትሪት የምታደርጉበት ጊዜ አታገኙምና እንደዛ ሆናችሁ ሰርታችሁ መጨረሻ ላይ ደግሞ በቃ ሞኔታይዝ ከሆነ በኋላ ሀክ መደረግ በጣም ነው የሚያማውና በቻላችሁት በቃ እኔም ተስፋ አልቆርጥም። ኢንሻአላህ የሆነ ታይም ሁሉም ነገር እስከሚስተካከል ተስፋ አልቆርጥም። በቻላችሁት ሰብስክራይብ አድርጉን፣ ላይክ አድርጉን። በቃ ከእናንተ ምንም አይቀነስምና ሰብስክራይብ እያደረጋችሁ ተከተሉን። ለምታበረታቱ ደግሞ አመሰግናለሁኝ። እና ወደ ግጥሜ ሲሄድላችሁ መልእክት ምን መሰላችሁ? አንዳንዴ በቃ ለኛ ለህይወታችን ዋስትና የሆነ ነገር ማለት በህይወታችን የሚያስፈልግ ነገር ሆኖ ግን ሁሌም በቃ እኛ ጋር ያለ ነገር እኛ ግን ጥቅሙ ያልታየን የለም። መልእክቱ ያንን ለማስተላለፍ ነው። ግጥም ላይ ብዙ ጎበዝ አይደለሁም ግን እሞክራለሁ። እና ወደ ግጥሙ ሲሄድላችሁ ርዕሱ አልማዝና ውሃ ይላል። ድምጼ ብዙ አይሰማም። አልማዝ እና ውሃ ውድድር አምሯቸው ሜዳ ላይ ገጥመው ሰው እንዲፈርዳቸው አልማዝ በዋጋ ነው የሚመጻደቀው፣ ውሃ ግን በአግርሞት ፈገግ ብሎ ሳቀው። የውሃና የአልማዝ ክርክር ተጧጧፈ፣ እጅ አልሰጠም እንጂ ውሃ ተሸነፈ። ሰሞኙ በውሃ ዘላለም እየረካ የክብራቸው ሚዛን በዋጋቸው ለካ። በእርግጥ ከአልማዝ በፊት ውሃ ተፈጠረ፣ እስከ ዛሬም ዘልቋል ለሰው ልጆች ሁሉ ሕይወት እየቸረ። ግን ይቺ ቀበጧ የብልጭልጭ ዓለም የውበት ጌጥ እንጂ ሕይወት ግዱ አይደለም። በጠቃሚነቱ እጅግ ልቆ እያለ ቀብረር ባለ ማለቱ ውድ ውሃ ቀለለ። ስለሚገኝለት ፈጥኖ ለፈለገ ሕይወት እየሰጠ ክብር ተነፈገ። አልማዝ የቅንጦቱ አይበላ አይጠጣ፣ በአብሪቱ ክንፉ በሮ